አሁን የደረሱ መረጃዎች አሉ። እነሱን መረጃዎች ከማቅረባችን በፊት ዋና ዋናዎቹን ልንገራችሁ። የታጣቂዎች ግድያ፣ እንደዚሁም የዶክተር አብይ አህመድ ያልተጠበቀ ጉዞ እና ሌሎችንም መረጃዎች ይዘናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጥታ ወደ መረጃው እንሂድ። ታጣቂዎች ባደረሱት ጥቃት በርካቶች ተገደሉ። በቤኒሻንጉል ጉሙዝ ክልል ነው አደጋው የደረሰው። የሽነ ታጣቂዎች 12 ሰዓት ከጠዋቱ በመጀመር እስከ ቀትር ድረስ በቆየው ጥቃት እንግዲህ ከ17 ሰዎች አካባቢ ነው እንግዲህ ህይወታቸው ያለፈው። ወደ 14 የሚጠጉ ደግሞ ዜጎች መቁሰላቸውን ነው እንግዲህ ያስታወቀው ክልሉ። በዚህ ጥቃት ቤቶችን በማቃጠል ንብረቶችም እንደወደሙ ነው መረጃዎቹ የሚጠቁሙት። የቤኒሻንጉል ጉሙዝ ክልል የምክር ቤቱ አባል አቶ ለሚሳ እንዳሳወቁት ከሆነ 16 በላይ ንጹሐን ተገለዋል ሲሉ ነው የገለጹት። እንደዚሁም ወደ 14 ገደማ እንደቆሰሉም ነው የገለጹት። አንድ ቤተሰብ ሙሉ ነው እንግዲህ የጠፋው ሲሉም ገልጸውታል ማለት ነው። የቦታው የግድያውን አስከፊነት ነው የገለጹት። በሚዝጋ ወረዳ 12 ቀበሌዎች ሲኖሩ ከ12 ቀበሌዎች አደር ሜጌ ቀበሌ ነው እንግዲህ ጥቃት የተፈጸመበት። አዋሳኝ ነው ለኦሮሚያ ክልል 12 ኪሎ ሜትር እንደሚርቅም ነው የገለጹት። ግድያውን ያቀነባበረው አካል ኦነግ ሸኒ እንደሆነም ነው የገለጹት እነዚህ የምክር ቤት አባል ማለት ነው። ወደ ቀጣይ ዜና ስንሸጋገር ደግሞ እንግዲህ ያልተጠበቀውን ጉዞ ነው የምንመለከተው። ዶክተር አብይ አህመድ ያልተጠበቀ ጉዞ ነው ወደ ፈረንሳይ ያደረጉት ይላል የመረጃ ምንጮቻችን። አሁንም እንግዲህ ዶክተር አብይ አህመድ ወደ ፈረንሳይ ለስራ ጉብኝት ነው የሄዱት ነው የተባለው። የሄዱበት ጉዳይ ደግሞ ስለ ቀይ ባህርና የተለያዩ ጉዳዮችን ለመወያየት እንደሆነ ነው የመረጃ ምንጮች የሚገልጹት። ከፈረንሳይ በተጨማሪም ወደ ጣሊያን እና ጀርመንም እንደሚያቀኑ ነው የመረጃ ምንጭ የሚገልጸው ማለት ነው። እንግዲህ ኢማኑኤል ማክሮንም ሞቅ ያለ አቀባበል እንዳደረጉላቸው ነው። ካሁን ቀደም እንደምናስታውቀው ኢማኑኤል ማክሮን አዲስ አበባ መጥተው ኢዮቤልዩ ቤተ መንግስትን መርቀው መሄዳቸውን ዘግበንላችሁ እንደነበረ የሚታወስ ነው። አሁን ደግሞ እንግዲህ ዶክተር አብይ አህመድ ወደዛ አቅንተዋል ነው የተባለው ማለት ነው። በቀጣይ ዜና የምንመለከተው እንግዲህ የዶክተር አብይ የጠፈርን ጉዞ ይሆናል። እንግዲህ ስፖንሰርሺፕ ያደረገችውም ደግሞ አቡዳቢ እንደሆነች ነው የተገለጸው። እንደ መረጃ ምንጮች ከሆነ እንግዲህ የተባበሩት አረብ ኤሚሬቶች ናቸው ይህንን ዶክተር አብይ አህመድ ወደ ጠፈር ወደ ህዋ እንዲጓዙ ስፖንሰር የምታደርገው ነው የተባለው። እንግዲህ ሰላምን ለመስበክ እና ወጣቶችን ስለ ቴክኖሎጂ ማሳወቅ የተሰኘ ፕሮጀክትም እንደሆነ ነው የተገለጸው። የፕሮጀክቱም ኤክስ ፕሮጀክት የተሰኘ ሲሆን በዋናነት እንግዲህ የተባበሩት አረብ ኤሚሬቶች ዋናውን በጀት በመያዝ እንግዲህ እየሰሩ እንደሆነ ከተለያዩ ባለስልጣናቶች ጋር ንግግር እየተደረገ እንዳለ ነው የተገለጸው። እንግዲህ ቀጣይ መስከረም ላይ ጉዞም እንደሚጀምር እዛ ድረስ ግን ዶክተር አብይ አህመድ የጤና ምርመራና የተለያዩ ጉዳዮች እንደሚያደርጉ ነው የተገለጸው። ለአንድ ሰው እንግዲህ 55 ሚሊዮን ዶላር ይፈጃል የተባለው ይህ ወደ ህዋ የሚደረገው ጉዞ በጣም ውዱ እንደሆነም ነው የተገለጸው። ቀጣይ መረጃ የምንመለከተው ደግሞ የሐኪሞችን እስር ይሆናል። ከ47 በላይ የሚጠጉ ሐኪሞች መታሰራቸውን ነው ማሰሩን ፖሊስ አስታውቋል። እነዚህ የታሰሩት እንግዲህ በወቅታዊ ጉዳይ ነው። እንግዲህ ሰሞኑን በነበረው የሐኪሞች አመፅ ጉዳይ ከ47 በላይ የሚሆኑ ሐኪሞችን አስር ያለው ሲል የፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ 47 የጤና ባለሙያዎች በቁጥጥር ስር አውርዬ ምርመራ እያደረግኩ እገኛለሁ ሲል ገልጿል። እንግዲህ ሐኪሞች የጠየቁ የነበረው የደሞዝ ጭማሪ ነው። ነገር ግን ተቀይሮ ወደ ሌላ ሂዷል ማለት ነው።